ሳቤላን እንግዲህ ማርኮን ወደ ነበረችበት እንድትመለስ አደረገ። ሳቤላ አሁንም ድጋሚ ታገተች። ማርኮ እንግዲህ በልጁ አስፈራርቶት የሳቤላን ጠባቂ በአንድ ልጁ ሲያስፈራራው ጊዜ እንግዲህ ሳቤላን መልሶ ወደ ሌላ ቦታ እንዲያግታት አስደርጓል ማለት ነው። ሳቤላን እየመጣች እያለች ስልክ ሲደወልበት ስልኩን ሲያነሳ እንግዲህ በልጁ ደውሎ አስመለሰ። ያበጠውን በደካማ ጎኑ ገብቼ በአንድ ልጅ ያለችው ነበር በዛ ሳስፈራራ አስመለስኩት። አየሽ እኔ እኮ ጀግና ነኝ፣ እኔን ማንም ይደፍረኝ የለም ብሎ እንግዲህ ለዲና ደውሎላታል ማለት ነው። ማንም አላየም ብላ ዲና ስታወራ እንግዲህ ሳቤላን መምጣቷን መንገድ ላይ እንግዲህ ሳቤላን ዶክተር ርብቃ አይታታለች። እንግዲህ ዶክተር ርብቃ ስትል ልጁ ይሄን ጊዜ ነው እንግዲህ ሳቤላን ተሸክሟት እዞ ያመልጠው። እንግዲህ ዶክተር ርብቃ ብዙ ሮጣ ነበረ፣ እንግዲህ ልደርስበት አልቻለችም። ሰላም ክብራትና ክብራን የቻናል የቤተሰቦች እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ውድ ቤተሰቦቼ ይህንን ቪዲዮ ከወደዳችሁ ሼር፣ ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ። አስተያየታችሁን በኮመንት እንድታስቀምጡ በአክብሮት ጠይቃለሁ። ተወዳጁ የሆነ የሳቤላ ድራማ እንግዲህ በጣም የሚያስተምር ብዙ ነገር የምንማርበት ነው። እስከ መጨረሻ ካያችሁት ሳቤላን በጉጉት ስንጠብቅ ነበር። ሳቤላ እንግዲህ ወደ ቤቷ እየተመለሰች አብርሃም ጋር ሳትገናኝ ከአባቷ ሳትገናኝ እንግዲህ ማርኮን ነገሩ ወደኋላ እንዲመለስ አድርጎታል ማለት ነው። እንግዲህ ርብቃም አይታታለች። ርብቃም እንግዲህ መታ ለአብርሃም ነግራለች ሳቤላ ማየቷን ምንም እዘሻ ካልመጣሽ ምንም የባሰ ነው እንጂ ልጄ ላይ ክፉ ነገር የሚደርሰው ምንም የማደርገው ነገር የለም ብሎ እንግዲህ አብርሃምም በጣም ነው የደነገጠው የተናደደው ማለት ነው። ርብቃ እንግዲህ በዚህ ላይ ልዩና ማልዳ ርብቃ ልዩም እንግዲህ ሳቤላ መምጣቷን ሮጣ ለማልዳ ልነግር ስትሄድ እንግዲህ ርብቃም ልዩን በጠራቻት ጊዜ ከማልዳ ጋር ሄዳለች። ማልዳም እንግዲህ ወይኔ ልጄ ርቧት ይሆን ወይኔ ልጄ ተጠምታ ይሆን ስትል በዚህን ጊዜ አንቺ የሳቤላ እናት ነሽ እንዴ ማልዳነሽ ብላ ባለቻት ጊዜ አዎ ባለ ጊዜ እንግዲህ ርብቃም በጣም ነው ከልዩ ጋር የተጣላችው። እንዴት ነው ለአብርሃም እንዴት ነው ሳትነግሪው የቀረሽው? አብርሃም ይሄን ሁሉ ጭንቀትን ይሄን ሁሉ መከራውን አይቶ ይሄን እንደዚህ እንደሚጨንቅ እንደሚያስብ አይተሽ እንዴት ነው ሳትነግሪው የቀረሽው ብላ እንግዲህ ርብቃም በጣም ነው ልዩንም የተናገረቻት እሷንም ተናገረቻት። አይ እንደዚህ ልትያችም እኔ አብርሃምን በጣም ነው የምወደው የመጀመሪያም የመጨረሻም ፍቅሬ አብርሃም ነው ብላ እንግዲህ ማልዳም ተናግራለች። ልዩን ርብቃም እንግዲህ ይህንን ነገሮችም ልትነግረው እንግዲህ ወደ አብርሃም በሄደ ጊዜ የሳቤላን ተናግራ ደግሞ ስለ ርብቃ ልትናገር ስትል እንግዲህ ዲና አንዴ ባንዱ እያለች ነገሩን እንዳትጨርሰው አድርጋታል። ማርኮ እንግዲህ ማልዳ ጋም እንደ ማልዳ መገኘትን ማለቷን እንትን ብሎ ማርኮ እንግዲህ ዲና ጋር ደውሎ ረናፍ ማለት ዛሬ እንድትወጪ ይፈልግሻለሁኝ፣ ዛሬ መምጣት አለብሽ፣ መገናኘት አለብን፣ ዛሬ ካልሆነ ቤት ድረስ ነው መጣው ብሎ ባላት ጊዜ እባክን ያለንበትን አታቅም እንዴ ብላ እያወራች እያለ እንግዲህ አብርሃም ድንገት መጥቷል ማለት ነው። አብርሃም እንግዲህ ማርኮ ስትሰማውሽ አላት ማለት ነው። ተፈታ እንዲ ማርኮ አላት ባላት ጊዜ ያው እንግዲህ ደነገጠች። ስልኩንም ሳዘጋው እሱ ሄሎ እያለ ማርኮ ዲና ሄሎ እያለ ይላል ማለት ነው። ከማርኮ ጋር ነው ስታወሪ የነበረው ብሎ ጥያቄውን ጀመረ ማለት ነው። እንግዲህ እሷ የምትመልሰው ነው ያጣችው። በጣም አብርሃምን በብዙ ነገሮች ታታልለዋለች። እኔ እኮ ማርኮ መፈታቱ ለእኔ ደስታ አይደል እንዴ
ማርኮ ተፈቷል ብለሽ ብትነግሪኝ እኔ እኮ ደስታለሁ እንጂ አልከፋም። ማርኮ በመታሰሩ እኔ ምንም ደስተው ነገር አለ ብሎ ባላት ጊዜ አይ አባቴ ለዛ አይደለም ያው እኛ በሳቤላም ጉዳይ ጭንቀት ላይ ስለሆን ምን ደስታ ልንገርክ ብዬ ነው እንጂ ሌላ ነገር አይደለም ብላ ለመደባበቅ ሞከረች ማለት ነው። እንግዲህ አብርሃም ሌላ ምንም አልመለሰ። ይሄን ነገር ተናገርና ተመልሶ ሄደ። እንግዲህ ብዙ ሮጣ ነበር ሳቤን ለማዳን ግን ልትደርስ አልቻለችም። እንግዲህ ማልዳ ሄዳ ነው ልዩ ሳቤላ ሳቤላ ምን ሆነች ብላ እንግዲህ ማልዳም አለች ነበር። ልጄ ምን ሆነች? ልጄ ምን ሆና ነው ንገሪኝ ሆነችውን እያለች አሁን ፊት ለፊት የነበረች ሳቢዬ ወደ ቤት እየመጣች ናት እና አብራችሁ ናችሁ ወደ ቤት ሄዴ ብለው ደስ ብሏቸው እንግዲህ የሚይዙት ነበር ያጡት። እንግዲህ ደስታውን ሁሉ አበላሸባቸው ማርኮን። እንግዲህ እሱም በልጁ ስላስፈራራው ነው እንግዲህ ከልጅ በላይ ምንም የሚበልጥ ስላሌለ ለልጁ ብሎ ነው ሊመልሳት የቻለው እንጂ አንጥቷት ነበር። ሳቤላን ደግሞ ያኔ ወይን እንደ ማልዳ እንደ ርብቃ ወይን ወንድ ቢሆን ኖሮ ያስጠላት ነበር። ያው እንግዲህ ርብቃ ብዙ ሮጣለች፣ ብዙ ታግላለች፣ ልደርስባት አልቻለችም ማለት ነው። እና እኔ እንደ መንተና ልዩ ደግሞ ማለት ነው ማልዳና አብርሃም እንዲገናኙ ለምንድን ነው የማትፈልገው? በጣም ነው በልዩ የተናደደችባት ርብቃ ራሱ ማለት ነው። አብርሃም ስለ ማልዳ በጣም ይጨነቃል፣ ያስባል፣ ብዙ ነገሮችን እንትን ይላል ማለት ነው። ግን እሷ እንዲገናኙ አትፈልግም። ለምንድን ነው? አሁን ራሱ ርብቃ ወደ ቤት ስትሄድ ለአብርሃም ልነግር ነው ብለው በጣም ነበር የሮጡት። በቃ ተነገረ። አብርሃም በዚህን ጊዜ መስማት የለበትም ብላለች ርብቃ ማልዳም ማለት ነው። ልዩም ደግሞ እንድትሰማ አብርሃም እንዲያውቅ አትፈልግም። አንቺ አብርሃም ጋር ቁጭ ብለሽ አብርሃምን ወደዋለት ያለሽ በጭራሽ አብርሃምን ልትወጂዋችም። ይሄን ሁሉ ነገር እዚህ ውስጥ እያወቅሽ አብርሃም እንደዛ የሚጨነቅ እንደዛ ሲጨነቅ ለምንድን ነው የማትነግሪው ብላ እንግዲህ ርብቃ በጣም ነው ልዩ ላይ የጮኸችበት። እና እንግዲህ አብርሃምም ማርኮን ተፈታ አይደል ወይ ባህሬን ታውቅ የለ እንዴ ነገሮች ሁሉ ኦቨርቲንግ ታረጋ አደርጋለሁ ማለት ለምንድን ነው ሌላ ነገር አለ እንዴ የማትነግሪኝ? ምክንያት ማርኮና አንቺ ሌላ ነገር አለብሽ ሲላ ጊዜ አይ ቢያንስ ልጃችን ጠፍታ እንዴት ነው ደስ ብዬ ልነግርህ የምችለው በዛ ነው እንጂ ሌላ ነገር ምንም አይደለም። ደግሞ በእርግጥ ትንሽ አብዝቼዋለሁኝ እንጂ ሌላ ምንም ነገር አይ ዲና ምንም ምክንያትሽ አያሳምንም ብሎ አብርሃም እንግዲህ መለሰላት። እንዳላውቅ የፈለግሽው የሆነ ምክንያት አለ ብሎ እንጂ ይሄ ጅል ምክንያትና አመኘ መቀበል አልችልም ብሏታል። ምን ይኖራል? ለምን እንደው ምደብቀክ እሱን ነው እየጠየኩሽ ያለሁት ብሎ ምንድን ነው ምክንያትሽ ማርኮን ለምንድን ነው መፈታቱን እየደበቅሽ ያለሽው? አረ በፈጠረ ተረጋጋ፣ በጣም ተጠራጣሪ እየሆንክ ነው እኮ አለችው ማለት ነው። ጭራሽ በወንድሜ ትጠረጥረኛለክ? ሌላው ይቅር ስልክ ሲደውል ማርኮ ነው ማለት ትችይ ነበር። አንቺ ግን ምንም አላልሽም፣ ዝም ብለሽ ነው የወጣሽው። ዲና ፊትሽን አይቼዋለሁ፣ የሆነ ልክ ያልነበረ ነገር አለ ብሎ እንግዲህ ቆይ ለምንድን ነው መናገር ያልፈለግሽው? ምንድን ነው ከጀርቤ ያለሽው እያደረግሽ ያለሽው? ማርኮ የሰራው ወንጀል አለበት ብሏታል ማለት ነው። ወንድሜ ነው እኮ እንግዲህ ዲና በብዙ ነገሮችን ልትሸፍን ሞክራለች። አብርሃም አሁን እንደው ትንሽ እየተጠራጠረ ነው፣ እንደ በፊቱ እየተሸወደላት አይደለም ማለት እሷ ታታልለዋለች፣ እሱ ሁሌ ግን ይላል። እንግዲህ አሁን ርብቃ መታ እንግዲህ ስለ መጀመሪያ ስለ ሳቤላ ስትነግር ሁለተኛም ቆይ በጣም የምነግርህ ነገር አለ፣ የምጠቅም ነገር ልነግርህ ነው ብላ
ልትናገር ስትል አንዴ እንውጣ፣ አንዴ አሁን እኛ ወሬ አንፈልግም፣ የልጃችንን ነገር እንትን ማያ ገንዘብ ልናመጣልን ነው፣ አሁን ለወሬ ሰዓት የለንም፣ ገና ለገና ታወራለች ብላ ነው ማለት ነው። ይህን ሁሉ ነገሮች እያደረገ እሰማሻለሁ፣ አዳምጪ ርብቃ፣ ዶክተር አውሪልኝ ምንድን ነው እያላት እያለ እሷ መልሳ ታጥፋበታለች። መልሳ እንውጣ፣ በስልክ ደውይለት፣ በስልክ ደውይለታለሁ ብለሽኛል ነበር እንደ ቅድም መውጣት አንችልም ማግኘት አንችልም ብለሽኛል ነበር ወይ ስላት፣ አይ አሁን ስልኩ ዝግ ነው፣ ደውይ፣ መቼ ደወልሽለት? እሺ ርብቃ ምንድን ነው ንገሪኝ እያለ እንግዲህ ርብቃ እንግዲህ ስለ ማልዳ ልትነግረው ነበረ። እንዲነገር አልፈለገችም። እንግዲህ ዲና ነገሯ ማለት ሚስጥሯ ስለሚወጣበት እንግዲህ ማልዳም ወይኔ ልጄ በምን ኃጢአትሽ ነው እንዲህ የምትሰቃየው ስትል በዚህን ጊዜ ርብቃ ልጄ አለች ማለት ነው። በጣም የሳቤላ እናት አንቺ ነሽ እንዴ አለቻት። የሳቤላ እናት እሷ ናት ብላ ልዩንም ጠይቀቻት ማለት ነው። በዚህ ጊዜ ማልዳ እንግዲህ በጣም ደነገጠች ማለት ነው። የሳቤላ እናት መሆኗን እንድትታወቅ አልፈለገችም። ከዚህ ፊትም እንግዲህ የቤት መጣ ርብቃ አይታት ነበረ። ያው ሌላ አክስቴ ናት ብለው ነው የሸወዷት ማለት ነው። እና እንግዲህ እነ ልምጭ እንግዲህ የሳቤላን አጋች አንዱን እዛው እንግዲህ እየደበደቡት ነበር። እንግዲህ ጠባቂ ቁጭ አድርገው ሄደው እንግዲህ በብር አታሎ አስፈትቶታል ማለት ነው። ብር የማይሰራው ስራ የለም እንግዲህ እስተማስተውሎ በደንብ ነበር ያሰር ነው። ማን ሊፈታው ቻለ ብሎ ካዲያ ሰው ካልፈታው እንዴት ራሱ ሊፈታ ይችላል ብሎ ልምጭ። እኔ ራሱ የገረመኝ እሱ ነው። ይሄ የተመታ ሰውዬ ምንም እኮ እየተንቀሳቀሰ ነበር ይላል። እንግዲህ የራሱን እኮ ብር ሰጥቶት ማለት ነው። ይናል ብር ሰጥሃለሁ ፍታኝ ብሎት የፈታው ማለት ነው። እኔ ባይሆን ኖሮ እዛ ነበር ምደፋው ይላል ማለት ነው። እንግዲህ እንዴት አድርጎ እንደመታኝ ለማምለጥ ይሁን ለመግደል ነበር የመጣው። ቡራ አተዋሻለ ቡራ ነው እንግዲህ ለቡራ ብር ሰጥቶት ነው ማለት ነው። ፍታኝ ብሎት ሰው ካልፈታው በጭራሽ ማንም ሊፈታው አይችልም ብሎ ልምጭ አለ ማለት እኔ ነበርኩ ያሰርኩት እንዴ ማ ሊፈታው ቻለ አለ። እንግዲህ ሌባ ምንድን ነው ሲታወቅበት ቶሎ ቸኩላል አይደል? እና እሱ እንግዲህ የታሰረው ቁልጭ እያለ የሰላቢ የሆነ ሰውዬ እያለ ቡራ እውነቱን ነው። ማንም ሰው አልመጣም። ሌላ ሰው መጥቶ ፍቷል ማመን ይመስል ነበር። ስለዚህ እኔን ማን እንደፈታን ማወቅ ቀላል ነው ማለት ነው። እንዴት ብደፍረኝ ነው ብሎ እንግዲህ እዛው የታሰረበት ቦታ ደብድቦታል ማለት ነው። እንግዲህ እሱ ነው ብር እሰጥሃለሁ ሲለው ጊዜ የፈታው እንግዲህ ይታወቅብኛል ብሎ እሱም እንዳልናገር ነው አይደል የምትመታኝ እያለው ሲደበድቡ እንግዲህ ወንድ ልጅ ከጀርባ ይመታል፣ ወንድ ከፊት አትመጣም አለው። እንደረሳው እንዴ ከፊት ነበርኩ የነበርኩ ግንባርህን ነው እኮ የመታሁት፣ እንደውም ድምፅህን መስማት አልፈልግም እያለ እየደበደቡ ነው ማለት ነው። እና ያው ብር የማይሰራው ስራ የለም። ከአንተ ጋር ሆኖ እንዴ ዝም ያለው ስጠኝና ዝም ላስብለው እያለ እንግዲህ ጉራ አልሰጥህም አለው ማለት ነው። እንግዲህ በጣም የሚገርም ነገር ነው ማለት ነው። ብዙ ነገሮችን ያስተምራል። እኔ እውነት ሳቤላን እንደገና ማገታቸው በጣም ነው እንትን ያለኝ ማለት ነው። የተናደድኩት ለምን ይሄ ሁሉ የሚሰራው እንግዲህ ማርኮ ነው። በዛ በልጁ ስላስፈራራበት ነው እንግዲህ እሱም እንግዲህ የመለሳት አብርሃም እንግዲህ ምንም ከስቃይ አልዳንም ማለት ነው። እነሱ እንግዲህ ባንዱ እንግዲህ ያቺን ያላጣ ብር እስከሚበደር ድረስ ሳቤላን በጭራሽ ሊመልሱለት አይችሉም ማለት ነው። ዲና በጣም ነው ደስ ያላት እንግዲህ በመለሱ ማለት ነው። በጣም ነው የተደሰተችው። ለምን ትመጣለች ብላ እንግዲህ
ከተመለሰ ብሩ ሁሉ ይቀራል፣ ብር አይገኝም። አብርሃም ብር ሳወጣ ሳቤላ ከተመለሰች አስቸጋሪ ስለሆነ እና እንግዲህ ማልዳም እያለቀሰች ነው ማለት ነው። እንዴት ነው እንዲህ የምትለኝ? ሁሉም ሰው ሲሰማ በእኔ ታሪክ መፍረድ ይቀለዋል። በእኔ በጣም ነው የሚናደደው፣ በጣም ነው የሚጠላኝ አቢ ይሄን ነገር ሲሰማ ብላ እያለቀሰኝ ነው። ማልዳ እንግዲህ አቢ ይሄን ነገር መስማት የለበትም። እኔ አቢን በጣም ነው የምወደው። የመጨረሻ የመጀመሪያ ፍቅሬ እሱ ነው። እሱን የምጠላ ይመስልሻል? ፊቴ ላይ አቢን የምጠላ ፊት አለኝ? አቢን በጣም ነው ምኑን የሚጠላው ብላለኝ ማለት ነው። በዚህን ጊዜ እንግዲህ ልዩም ርብቃ እኮ ልነግረው ነው ሄደችው ብላ እንግዲህ በነገረቻ ጊዜ እሷም ሩጫዋን ጀምራለች ማለት ነው። ሮጠው እንግዲህ ሊደርሱ አልቻሉም። እንግዲህ አብርሃምና ማልዳ ቁጭ ብለው ዲና ስልክ ስደውል ዶክተር ድንገት መጣች ማለት ነው። እንግዲህ ስልኩን መደወሉን ትታ ምን ልትሰራ መጣች እያለች እንግዲህ ዶክተር ርብቃ ነው እንግዲህ በጣም ነው የምጠላት። ለምን ዶክተር ርብቃ ሚስጥሮችን ሁሉን ነገር ስለምትነቅባት። አብርሃም ወደዚህ የመጣሁት ሳቤላን አይቼ ነበር፣ ልጄን አይተሻል ነበር አላት። አዎ። በዚህን ጊዜ እንግዲህ ዲና በጣም ደነገጠች። ሚስጥራችን ወጣ ብላ ማለት ነው። የምትይዘው የምታነሳዋን ታጣች። አብርሃም እንግዲህ በድንጋጤ ቆመ። ምንም ማድረግ አይቻልም። ታዲያ የታሌ ሲላት እንግዲህ እሷ አጋቹ መልሶ ይዟት ሄዷል ብሎ አላት ማለት ነው። በቃ ማልዳ አብቅቷል፣ ይሄኔ ሄዳ ነግራው ይሆናል ብለው እንግዲህ ልዩና ማልዳ በጣም ሮጠዋል ርብቃን ለማስቆም። በቃ ነግረዋለች እያለች እንግዲህ ልዩም እንትን ብላለች። ርብቃ እንግዲህ ለአብርሃም ስለ ማልዳ ሳትነግረው እንግዲህ ዲና ሁሉን ነገር እንትን ብሏል፣ ያቋርጠዋለች ማለት ነው። እንግዲህ ቀጣይ እስከምንገናኝ ሰላማችሁ ይብዛልኝ ቤተሰብ። በጣም አስተማሪና ብዙ ነገር የሚያስተምር ዲራማ ነው ማለት ነው ካስተዋል ነው። አብርሃም እንግዲህ በጣም ያሳዝናል። ልጁን ሳይ እንግዲህ ተመለሰ። እንግዲህ ርብቃም ልታስጥላት አልቻለችም። በፊት ዶክተር አስጥኝ አድነኝ እያለች ሳቤላም እየጮኸች ነበረ፣ ግን ምንም ማድረግ አይቻልም። ርብቃም እንግዲህ በጣም ሮጣ ነበር፣ ቅሟን ለማስጣል ሞክራ ነበር፣ ግን አልቻለችም ማለት ነው። ያው እሷ ባጠራት ኑሮ ልጁ አየውም ነበር። ያው ልጁ እንግዲህ በልጁ ባይፈራራበት በደካማ ጎኑ ነው የገባሁት። እኔ እኮ ጀግና ነኝ፣ ማንም እኔን የሚያሸንፈኝ የለም ብሏል። እንግዲህ ማርኮን አዎ ከማርኮን ጋር ከሆነች እንግዲህ ማርኮን ብዙ ነገሮች እጁ ረይም ስለሆነ ብዙ ሰዎችን እንትን ስለሚል በምንም ነገር አብርሃም ሊችለው አይችልም ማለት ነው። ለምን ማርኮን በሁሉ ነገር የሚተባበሩት አሉ ማለት ነው። በአንዱ ሲሉት በአንዱ ሲሉት በአንዱ ወጥመድ ስለሚያስገባ በጭራሽ እንግዲህ አሁን ያንን ያላጣ ብር ካልተበደረ ብሩን የቤቱን ካርታውን በእጅ ውስጥ የሚገባለት ድረስ ከአብርሃም ላይ በጭራሽ ሊወርድለት አይችልም ማለት ነው። በጭራሽ እንግዲህ ምንድን ነበር ያላት ክፍል 60 ላይ እሺ ብር ባላጣ ተበደረ፣ ብሩን ወሰደ፣ እንትኑን ካርታውን ወደኛ እና ካደረግን በኋላ እሱ ከዛ ብር ባላጣ እንዲበደር እናደርገዋለን። ታዲያ እኛ ምን ትርፍ አገኘን ብላ ዲና ለማርኮ ባለችው ጊዜ እንዴ መጀመሪያ ብሩን ከእኔ ጓደኛ ላይ እንዲበደር ያደርጋል። ከዛ ብሩን ወደ ቤቱ ይዞ ሲመጣ እኔ እንደ ሌባ ሆኜ ሳይኝ ሰርቀዋለሁኝ። ከዛ ወዲህ ብሩ የኛ ሆነ
ቤቱም የኛ ሆነ ብሎ ነው እንግዲህ ይህንን ነገር የተመካከረው ከዲና ጋር። ይሄንን ነገር ሳያሳኩ ደግሞ በጭራሽ ልጁን ሳቤላን ሊለቁለት አይችሉም። እንግዲህ ያም በጣም ነበር ሳቤላን የሚያገታት የተንጋገታት የሚንከባከባት ልጅ በጣም ነበር የሚያዝነው። የኔስ ልጅ ብትሆን ብሎ ነበር እንግዲህ በአንድ ልጁ ስላስፈራራ በደካማ ጎኑ ስለገባ ያበጠውን አፈነደውለት እያለ እንግዲህ በጣም ይናገራል ለዲና። ዲናም እንግዲህ በጣም የኔ ባትሆን አንተ እኮ ሁሉን ነገር ትችላለህ እያለች እያሞጋገሰችው ነው። እንግዲህ ማልንተናም አብርሃምም ከማርኮ መፈታቱን አልነገራትም። ማርኮን እስሬ ብታወሪ ችግር አለ እንዲህ ከወንድሜ ልጠረጠረኝ ነው እንዲህ እያለች ትለዋለች። እንግዲህ ማርኮ ወንድሜ ነው እያለች ነው አብርሃምን የምታታልለው እና በጣም አብሯቸው ያለ ሰው በጣም ነው የሚጎዳው ማለት ነው። እና አብርሃም እንግዲህ ዲና ናት ይህን ሁሉ ጥቃት እያስጠቃቸው እየጎዳቸው ያለ። እዚህ ጋር ስትሆን እሱን ታባበለ እያባበለች እሱን እያታለለች ብዙ ነገሮችን እያደረገችው ነው። እንዲህ አይነት ተመሳስሎ ከሚጎዳ ሰው ፈጣሪ ይጠብቅ። በእውነት አንዳንዴ ወዳጅህን ሺህ ጊዜ ጠላትን አንድ ጊዜ ራቅ እንደሚባለው ነገር ይህን ይመስላል። ቀጣይ እስከምንገናኝ ቤተሰብ ቸር ሰንብቱ። ቻው።